ቆመን ቅዱስ ቃሉን ከኔ ጋር እንደ መግቢያ እንዲሆን ዕብራውያን ምዕራፍ 8ን ዛሬ እናያለን። ቅዱስ ቃሉን ቆመን ከኔ ጋር እናንብብ። ዕብራውያን ምዕራፍ 8 ከቁጥር 6 ጀምሮ ያለውን አነባለሁ። ርዕስ የምትጽፉ ሰዎች አዲስ ኪዳንና መንፈስ ቅዱስ በሚል ነው። እነዚህን 3 ቀናቶች በዚህ ሐሳብ ውስጥ ነው የምንነጋገረው ማለት ነው። አዲስ ኪዳንና መንፈስ ቅዱስ ወይም የአዲስ ኪዳን ሕይወትና መንፈስ ቅዱስ በጌታ በኢየሱስ ስም አነባለሁ። ፊተኛው ኪዳን ነቀፋ ባይኖረው ለሁለተኛው ስፍራ ባለቀቀም ነበር፣ እነርሱን እየነቀፈ ይላቸዋልና እነሆ ከእስራኤል ቤትና ከይሁዳ ቤት ጋር አዲስ ኪዳን የምገባበት ወር ይመጣል ይላል ጌታ። ከግብጽ አገር አወጣቸው ዘንድ እጃቸውን በያስኩበት ቀን ከአባቶቻቸው ጋር እንዳደረኩት ኪዳን አይደለም። ቁጥር 11 ዝቅ ብዬ አነባለሁ። አመጻቸውን እምራቸዋለሁ፣ ኃጢአታቸውንም ደግሜ አላስብም። አዲስ በማለቱ ፊተኛው አርጅቷልና አሮጌው ውራጅ የሆነውስ ሊጠፋ ቀርቧልና። አጭር ጸሎት እናድርግ። ስለ አዲስ ኪዳን ሕይወትና መንፈስ ቅዱስ እጆቻችሁን እስቲ ወደ ንጉሱ አንሱ። ሃሌሉያ! ክብር ይሄንን ቤት ስለሞላ አመሰግንሃለሁ። እንድንዘምርልህ ስለፈቀድክ ስምህ ይባረክ። ዛሬ ምሽት እንደገና በኃይልህ ታላቅ ሥራ ስለምትሰራ መንፈስ ቅዱስ ኢየሱስን በመካከላችን ስለምታከብረው እናመሰግንሃለን። ቅዱስ ቃልህን ባርክልን። መንፈስ እንደወደደ ቃልህን እንዲገልጥልን የጨለማ ኃይላት እንዲመቱ በእነዚህ ቀናት ውስጥ የሚለቀቀው መንፈሳዊ በረከት የሚለቀቀው ለሕዝብህ ማዳንና ኃይል ለመቃወም ከጥልቅ የተነሳ የጨለማ አሰራር ሁሉ በስም ስልጣን ይመታ፣ በኢየሱስ ስም ይመታ። ሃሌሉያ! እስቲ እጆቻችሁን አንሱ፣ ቀኝ እጆቻችሁን። ለጋዶ ባሻጋዳ ባሲያ ማንታ የክፋት ጉልበት የተመታ ይሁን፣ የጨለማ ጉልበት የተመታ ይሁን፣ የመናፍስቶች ስውር ሥራ የተመታ ይሁን። በእግዚአብሔር ዕውቀት ላይ ከፍ ሊል የሚፈልግ ሁሉ በኢየሱስ ስም ዝቅ ይበል። በመካከላችን ሞትን ድል አድርጎ የተነሳው የናዝሬቱ ኢየሱስ ብቻውን ከፍ ይበል። ሁሉ ሲሆን ኢየሱስ ብቻህን ክብር ውሰድ። ያንተን ፍቃድ ለማድረግ በዚህ ምሽት ተሰብስበናል። ህልውና በመካከላችን ይምጣ፣ ቅባት በመካከላችን ይምጣ፣ ፍቃድ በመካከላችን ይፈጸም። በሰማይ የጸናችው ፍቃድ በምድር በመካከላችን ትሁን። በኢየሱስ ስም ክብር ሰጣችሁ ተቀመጡ። ሃሌሉያ! ለንጉሱ ለኢየሱስ ክብር ይሁንለት። አዲስ ኪዳንና ወይም የአዲስ ኪዳን ሕይወትና መንፈስ ቅዱስ በሚል ሐሳብ ነው የምናገረው። ሁለቱ ርዕሶች በጣም ሰፊ ርዕሶች ናቸው። በእነዚህ ጥቂት ቀናቶች እንደው ሙሉ ለሙሉ እንዳሰሳለን ብዬ አስቤ አይደለም። ነገር ግን እነዚህ ሁለት ርዕሶችን እንደው ነካ አድርገን መንፈስ ቅዱስ በውስጥ ያስቀመጠውን ሐሳብ እንድትይዙ ስለምፈልግ ነው። የአዲስ ኪዳን ሕይወትን በጣም ግልጽ የሚያደርግልን ብሉይ ኪዳንን ስናይ ነው። የአዲስ ኪዳን ሕይወት በሕይወታችን ክብደት የሚሰጠን የአዲስ ኪዳን ሕይወት በሕይወታችን ውስጥ ትርጉም የሚያገኘው ብሉይ ኪዳንን በጥቂቱ ስንረዳ ነው። የብሉይ ኪዳን ሐሳብ ሁላችንም እንደምናውቀው የሚገርማችሁ ጽድቅ ላይ ያማከለ ሳይሆን ቅድስና ላይ ያማከለ ነበር። ብሉይ ኪዳን ምን ጠራው? እነዚህ 39 መጽሐፍቶችን ነው። በአዲስ ኪዳን ደግሞ 27 መጽሐፍቶች አሉ። በብሉይ ኪዳን እግዚአብሔር ገና በዘፍጥረት ላይ ሰውን እንደፈጠረ መጽሐፍ ቅዱሳችን ይናገራል። እግዚአብሔር ሰውን ፈጠረው፣ በመልኩ ምን አለው? ፈጠረው፣ ወንድና ሴት አድርጎ ፈጠራቸው። ከዛስ ባረካቸው ይላል። ምን ብሎ ባረካቸው? ብዙ ተባዙ፣ ምድሪቱን ሙሏት፣ ግዙ፣ አስተዳድሩ። ይሄ እግዚአብሔር የፈጠረውን ሰው አንድ መለኮታዊ ባህሪ አካፍሎት የመግዛት የማስተዳደር ምድርን የመጠበቅ ኃላፊነት ሰጥቶት በኤደን ገነት እንዳስቀመጠው መጽሐፍ ቅዱሳችን ይናገራል። በጣም በሚገርም ሁኔታ የኤደን ገነት ሕይወት በጣም ያጣጣሙ ሳለ ድንገት ክፋት የተሞላ ሰይጣን እንደመጣ በእባብ አምሳል እንደመጣ መጽሐፍ ቅዱሳችን ይናገራል። ሔዋን ብቻዋን በነበረች ጊዜ ከባድ የሆነ የስተት ቃልን በመጠቀም ከእግዚአብሔር ፍቃድ አወጣቸው። ኃጢአት ወደ ምድር መጣ ይላል መጽሐፍ ቅዱስ። እግዚአብሔርን ባለመታዘዝ
አትንኩ የተባሉትን በመንካት ደግሞስ በመብላት ሞት ኃጢአት እርግማን ወደ ሰው ልጆች ወደ ምድር መጣ የብሉይ ኪዳን መጽሐፍ የሚነግረን ይሄንን ሐሳብ ነው ንጹህ የሆነው ግንኙነት በእግዚአብሔርና በሰው መካከል የነበረው ህብረት በመካከል ኃጢአት መጋረጃ ሆኖ ስለገባ እግዚአብሔርና ሰው በመካከላቸው ልይይት መጣ ማለት ነው የሚገርማችሁ እግዚአብሔር የፈጠረውን ሰው ሙሉ ለሙሉ አልጣለው አንድ ኪዳን እግዚአብሔር ገባለት ዘፍጥረት ምዕራፍ 3 ላይ ሰው ወደቀ ቁጥር 16 ላይ መጣና እግዚአብሔር ከሴት የሚወለድ አለ አንድ ተስፋ ሰጠ ከሴቲቱ የሚወለድ እሱ የእባቡን ራስ ምን ይላል ይቀጠቅጠዋል አለ እስቲ ጮሁና አሜን በለው እግዚአብሔር ለፈጠረው ሰው የእንደገና እድል አልከለከለው እግዚአብሔርን በጣም እንድንወደው የሚያደርገን በብሉይም ኪዳን በአዲስ ኪዳንም የእግዚአብሔርን ባህሪ የምታደንቁት እግዚአብሔር ሁሉ ጊዜ እንደገና ለሰዎች እድል ይሰጣል የወደቀን አይቶ ወድቀሃል ብሎ ተስፋ አይቆርጥም ሌላ ቻንስ እግዚአብሔር ይሰጣል ሌላ እድል ይሰጣል እንደዛ ባይሆን እድል ባይኖረን ኖሮ አብዛኞቻችን ዛሬ ባልተገናኘን ነበር እግዚአብሔር እድል ሰጥቶናል እስቲ ለእግዚአብሔር ክብር አምጡለት ሃሌሉያ የእንደገና አምላክ ነው እግዚአብሔር ለሰው ቃል ገባ እውነት ነው በኃጢአት ምክንያት ሞት መጥቷል ሞት ብቻ አይደለም ምድር ተረግማለች እርግማን ብቻ አይደለም ሴቲቱ ተረግማለች የኃጢአት ውጤት ከባድ የሆነ ጥፋት ነው ያመጣው ሰዎች በላባቸው እንዲበሉ ምድር ኃይሏን እንድትከለክል በሴቶች ላይ በጣም ጭንቅ የሆነ ምጥ እንዲመጣ ሰው ተረገመ ሴት ተረገመች አፈር ተረገመ አዳም ተረገመ ሞት መጣ ይሄንን አድርጎ ግን አንድ ተስፋ ደግሞ ኢየሱስ ሰጠ ማን ነው እግዚአብሔር ሰጠ አንድም ይወለዳል አለ እሱ ሲመጣ እባቡ ይቀጠቀጣል እሱ ሲመጣ በተንኮል ያስኬዳችሁ ያክፉ ይቀጠቀጣል እንደገና በር ይከፈታል አለ ኢየሱስ ስሙ ይባረክ እንግዲህ መጽሐፍ ቅዱሳችሁን ስታዩ ለዚህ ትንቢት ማስፈጸሚያ ነው ለዘፍጥረት 3:16 ማስፈጸሚያ እንዲሆን እግዚአብሔር ወደ አንድ ህዝብ ሲመጣ እናያለን በጣም ልብ ብላችሁ ስሙ ብሉይ ኪዳንን ትንሽ እንደው ሃይላይት ልስጣችሁ ብዬ አብርሃም ወደሚባል ሰው መጣ እግዚአብሔር ዓላማው ይወለዳል የተባለውን ወንድ ማምጣት ነው ከሴት የተገኘው ክርስቶስ ኢየሱስ መጥቶ የባቡን ራስ ሲቀጠቅጥ የቀደመው የሰው ክብር እንደገና ይመለሳል ይሄን ፕላን እግዚአብሔር በጠዋቱ ጀመረና በሚደንቅ ሁኔታ አብርሃምን እግዚአብሔር ለራሱ መረጠው ከህዝብ መካከል ለየው ከከለዳውያን ኡር መካከል ለየው ጣዖት ከሚያመልኩ መካከል ለየው አንተ የኔን ስም ታስጠራለህ አለው ባንተ ዘርህ ይባረካል አለው ባንተ አህዛብ ይባረካል አለው አረ ሃሌሉያ እግዚአብሔር በሚገርም ሁኔታ አብርሃም ጋር ኪዳን እንደገባ መጽሐፍ ቅዱሳችን ይናገራል እንግዲህ ቀድም ያልኳችሁ መግቢያ ላይ ብሉይ ኪዳን ቅድስናን ነው የሚያወራው ቅድስና ማለት መለየት ማለት ነው እስቲ ቅድስና ማለት በሉ መለየት ማለት ነው ትርጉሙ መለየት ከማን መለየት ከአሕዛብ ከአማልክቶች ከኃጢአት ብሉይ ኪዳን ላይ አጠቃላይ የምታዩት መለየት አብርሃም ተለያለው ከየት ካደክበት ከአባት ቤት ከዘመድ እኔ ወደ ማሳይ ምድር ውጣ አለው ሃሌሉያ መለየት መጣ ለማን ለእግዚአብሔር ሐሳብ በዛ በተለየ ህዝብ ነው እግዚአብሔር ልጁን ኢየሱስ ክርስቶስን ከዳዊት ዘር ከያዕቆብ ዘር እንደዚሁም ከይሁዳ ዘር ኢየሱስ ክርስቶስን እንዲመጣ ያደረገው እንግዲህ ብሉይ ኪዳን ባጭሩ የምታዩት የጸጋ ህይወት ሳይሆን የህግ ህይወት ነበር በብሉይ ኪዳን ፈጽሞ መጽደቅ የቻለ ሰው አልነበረም ቅድስና ነበረ መለየት ነበረ ከአሕዛብ መለየት እንጂ ሙሉ እግዚአብሔር የሚፈልገውን ጽድቅ ሰው ማምጣት አልቻለም ቢጥር ቢለፋ እግዚአብሔር የራበውን አይነት ጽድቅ ሰው ማምጣት አልቻለም ነበር ያም ቢሆን ግን እግዚአብሔር የበደለውን ሰው ማስተሰሪያ ይሆን ዘንድ ህግ ሰጠ በሙሴ በኩል ያ ህግ በምን ጸና መጽሐፍ ቅዱሳችን ሲናገር እግዚአብሔር የሰጠው ህግ በኮርማ ደም ጸና ዘጸአት 24 ላይ እስቲ አንድ ቃል እናንብብ ቶሎ ብላችሁ ዛሬ መነሻ ሐሳብ ስለምንይዝ ከዛ በኋላ እንጸልያለን ዘጸአት ምዕራፍ 24 መጽሐፍ ቅዱስ ያዛችሁ ሰዎች እግዚአብሔር ለህዝቡ የሰጠውን ቃል በምን አይነት መሰረት ላይ እንደመሰረተው መጽሐፍ ቅዱሳችን ይናገራል ዘፍጥረት ማን ነው ዘጸአት 24 በጌታ በኢየሱስ ክርስቶስ ስም አነባለሁ ከቁጥር 6 ጀምሮ ሙሴም የደሙን እኩሌታ ወስዶ በቆሬ ውስጥ አደረገው የደሙንም እኩሌታ በመሰዊያው ረጨ
የቃል ኪዳኑንም መጽሐፍ ወስዶ ለሕዝቡ አነበበላቸው ልብ ብላችሁ ስሙኝ እርሱም እግዚአብሔር ያለውን ሁሉ እነርሱም እግዚአብሔር ያለውን ሁሉ እናደርጋለን እንታዘዛለን አሉ ሙሴም ደሙን ወስዶ በሕዝብ ላይ ረጨው በዚህ ቃል ሁሉ እግዚአብሔር ከእናንተ ጋር ያደረገውን የቃል ኪዳኑን ደም እነሆ አለ የሚገርም ነው ከእግዚአብሔር ዘንድ ሕግ ተቀበለ ሕጉ የጸናው መጽሐፍ ቅዱሳችን ሲል በኮርማ ደም ነው እስቲ በኮርማ ደም በሉ ድገሙና እንደገና ይህ ቃል ኪዳን ከዚህ ቀን ጀምሮ ጸንቷል አለ በምን ኮርማ አረደና ደሙን ረጨ መጽሐፍ ቅዱስ በደም ውስጥ ሕይወት አለ ይላል ይሄ ተምሳሌቱ የሚያሳየው ክርስቶስ ኢየሱስ መጥቶ የሚያፈሰውን ደም ነው አሜን አሜን ያለ ደም መፍሰስ ስርየት የለም ስለሚል መጽሐፍ ቅዱስ ስርየት እንዲመጣ ደም መፍሰስ ነበረበት ስለዚህ ሕግ ወጣ ሕጉ በራሱ ንጹህ ነው መጽሐፍ ቅዱስ እንደሚናገረው ሕጉ በራሱ ንጹህ ነው ግን ሰውን ወደ ንጽህና ያመጣም የሕግ ባሪ ኃጢአትን መግለጥ ነው አትስረቅ የሚለው ሕግ ሲመጣ ኃጢአት የሚባለው መስረቅ የሚባለው ተገለጠ ማለት አትስረቅ ባይኖር ስርቆት ኃጢአት አይሆንም አትስረቅ ኃጢአት የሆነው ወይም አለመስረቅ የተገለጠው ሕግ ሲመጣ ነው ማለት እስቲ ጎናችሁ ላለው ሰው ሕግ በሉት ንጹህ ሳይሆን የሚያደርገው ኃጢአትን መግለጥ ነው ስራው መጽሐፍ ቅዱስ ይሄንን ነው የሚያሳየው ብሉይ ኪዳን ላይ በጣም ብዙ ሕጎች አሉ ከ10ቱ ትእዛዛት ሌላ በጣም ብዙ መቶ ሕጎች አሉ ዘዳግምን ስታነቡ ሁሉም ግን ሰውን ንጹህ ማድረግ አልቻሉም ይልቅ ሰውን ኮነኑ አትግደል ሲባል መግደል ኃጢአት ሆነ አትመኝ ሲባል ምኞት ኃጢአት ሆነ ሐዋርያው ጳውሎስ ሮሜ መጽሐፍ ምዕራፍ 7ን ብታነቡ ሕግ ነው መጥቶ ኃጢአትን የገለጠው ይላል ሕግ ከመምጣቱ በፊት ኃጢአት ምንነቱ አይታወቅም ኃጢአት ጉልበት ያገኘው ሕግ ስላለ ነው ይላል ብሉይ ኪዳን ላይ ሰዎች ከሕግ ነፃ መውጣት አልቻሉም ሕግን መፈጸም አልቻሉም ሕግን መፈጸም የቻለ አንድና አንድ የናዝሬቱ ኢየሱስ ክርስቶስ ብቻ ነው እስቲ ጩና ባካቸው አሜን በሉ አሜን አሜን ስለዚህ ብሉይ ኪዳን ላይ ሰው ሙሉ መሆን አልቻለም ኃጢአት ሲያደርግ ሁላችንም እንደምናውቀው ወደ ካህን ይመጣል በገስቶ ይመጣል ከዛ የበጉ ግንባር ላይ እጅ ይጭናል ኃጢአቱን ይናዘዛል የሰውየው ኃጢአት ወደ ማን ያልፋል ወደ እንስሳው ያልፋል ስለዚህ በሰውየው ምትክ ያበግ ምናልባት ኮርማ ብር ከሌለው ደግሞ ዋኖስ እርግብ ያርድና ስለ ሰውየው ምትክ የእንስሳቱ ደም ይቃጠላል የስርየት መክደኛ ይባላል ንጹህ ያደርግም ኃጢአትን ይከድናል በደልን ይሸፍናል የናዝሬቱ ኢየሱስ ግን ያፈሰሰው ደም በደልን የሚሸፍን ሳይሆን ሙሉ ለሙሉ የሚያነጻ ነው ጮህና አሜን በሉ መጽሐፍ ሲናገር የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ምን ይላል ያነጻል ይሸፍናል አይልም ለጊዜው ይከልላል አይልም የፈሰሰው የአዲስ ኪዳኑ ደም ኃጢአታችንን የደመሰሰ ነው ጎናችሁ ያለው ንጹህ ነህ በኢየሱስ በሉት እድለኛ ነህ የአዲስ ኪዳን ሕይወት ስለኖርክ እድለኛ ነህ በሉት አሜን አሜን እስቲ ስለ አዲስ ኪዳን መስራች ስለ ኢየሱስ አጨብጭቡለት ባካችሁ ሃሌሉያ ለንጉሱ ለኢየሱስ ክብር ይሁንለት ብሉይ ኪዳን ባጭሩ እንደው መንደርደሪያ እንድታገኙ ነው ሰዎች ሙሉ ጽድቅ የሚያገኙበት አልነበረም ይልቅም ይኮነኑበት ነበር ሰዎች በእግዚአብሔር ፊት ሚዛን የደፋ ሕይወት የሚኖሩበት አልነበረም ከዚህ የተነሳ መንፈስ ቅዱስ በሰዎች ላይ በቋሚነት አይኖርም ነበር መንፈስ ቅዱስ ለጊዜው ይመጣና አንዳንዶችን ኃይል ያለብሳቸዋል አይታችሁ እንደሆነ እነ ሳምሶን መንፈስ ሲወርድባቸው እጃቸው ላይ ባለው የአንድ አህያ መንጋጋ 1000 ሰው ይገሉ ነበር ከዛስ ይለየው ነበር በቋሚነት የእግዚአብሔር መንፈስ ከሰዎች ጋር አይዘልቅም ነበር ይመጣል ትንቢት ያናግራቸዋል ይሄዳል ይመጣል እነ ጌዲዮን ኮኑ በጦርነት ሰራዊቱን ድል አድርገው ምድያምን መተው ይለያቸዋል የእግዚአብሔር መንፈስ በቋሚነት ከሰው ጋር አልነበረም ለምን እግዚአብሔር የሚፈልገው ጽድቅ በሰው ላይ አልነበረም ሕግን የፈጸመ ማንንም አልነበረም ሕጉ በራሱ ንጹህ ነው ግን ሰውን ወደ ንጽህና አላመጣም ሰውን ወደ ጽድቅ አላመጣም እግዚአብሔር አንድ ሐሳብ ያሰበው ገና ዘፍጥረት ምዕራፍ 3 ላይ ከሴትም ይወለዳል አለ እሱ የባቡን ራስ የአታላዩን ራስ ሰዎችን ያሳተውን ይቀጠቅጥና ሰውን ወደ ክብሩ ይመልሳል አለ አሜን አሜን ስለዚህ መጽሐፍ ቅዱስ ሲናገር ክርስቶስ ኢየሱስ ስለመሰረተው ኪዳን ሲናገር
ሉቃስ ወንጌል ላይ እንደዚህ አለ እንካችሁ አለ በጌታ ራት ጊዜ የመጨረሻው ራት ላይ ስጋውን ከቆረሰ ተምሳሌቱን ቂጣ ከሰጣቸው ዳቦ ከሰጣቸው በኋላ ጽዋን ስቶ ይላል መጽሐፍ ቅዱስ ይሄ ስለናንተ የሚፈሰው የአዲስ ኪዳን ደሜ ነው አለ አዲስ ኪዳን የተመሰረተው በበጎች ደም አይደለም በናዝሬቱ በኢየሱስ በእግዚአብሔር በግ ቅዱስ በሆነው በኢየሱስ ክርስቶስ ደም ላይ ነው ያመነ ጮሆ ባካችሁ አሜን ሃሌሉያ አሁን አዲስ ኪዳን ላይ ቅድስና አይደለም ልብ በሉ ቅድስና መለየት ማለት ነው ከምን መለየት ከአሕዛብ መለየት ከጣዖት መለየት አዲስ ኪዳን ላይ ግን ጽድቅ ነው ኢየሱስ የሰጠን ጽድቅ ማለት በእግዚአብሔር ፊት 100% ተቀባይነት ማግኘት ወይም እግዚአብሔር የሚፈልገውን የህይወት አቋም ይዞ መገኘት ይሄንን በማን አገኛችሁት ካላችሁ በናዝሬቱ በኢየሱስ ጎናችሁ ያለውን በክርስቶስ በሉት እግዚአብሔር የሚፈልገውን ጽድቅ ማግኘት ትችላለህ አምናሃል ደግሞ ችለሃል በሉት አሜን አሜን ብዙ ሰዎች የሚጸልዩት ለመጽደቅ ነው ባለማወቅ በፍጹም ስለ ጸደቅን ነው የምንጸልየው አሜን አትሉ ነው ወይስ ገና እንዳልዳኑት ሰዎች እንደው ምናልባት ጽድቅ ሆኖ ቢቆጠርልኝ ብሎ የሚንበረከካለ በፍጹም አትሸወዱ ጸሎታችሁ ጽድቅ ሆኖ መቆጠር አይችልም ጸሎታችሁ ከእግዚአብሔር ጋር ከአባት ጋር የመገናኛ መንገዳችሁ ነው ጸሎት ሲጀምር መቀበያ ሳይሆን መገናኛ ነው አባት ከልጁ ጋር ህብረት የሚያደርግበት አሜን በሉ ባካችሁ በደንብ አሜን በሉ ስለዚህ ጸሎት ሲባል ችግር ማስቀየሪያ ጠላት መዋጊያ ሳይሆን መጀመሪያ ጸሎት ማለት ህብረት ነው ከማን ጋር ከአባት ጋር ከልጁ ጋር በማን በመንፈስ ቅዱስ አማካኝነት ሃሌሉያ ስለዚህ የጸደቀ ህይወት ስላለን እንጸልያለን ስለ ጸደቀን እንቀደሳለን እንለያለን ስለ ጸደቀን መልካም ነገር እናረጋለን በእኛ ሀገር በጣም ምስኪን ሰዎች አሉ ገና ለመጽደቅ ለሰዎች ምጽዋት የሚመጸውቱ እንደው ቢቆጥርልኝ ይያሉ ሳንቲም በጠዋት ዘርዝረው ዛሬ 19 ነው ዛሬ 21 ነው ብለው ገና በየመንገዱ ቁጭ ላሉ 10 ሳንቲም 5 ሳንቲም ምንድነው ጽድቆ ነው ቢቆጠርልኝ ጽድቅ የተቆጠረው በመስጠት ሳይሆን በናዝሬቱ በኢየሱስ ነው ባካችሁ ጮና አሜን በሉ እስቲ የጽድቅ ሁሉ መሰረት ኢየሱስ ይሆነላችሁ አሜን ጎናቻለውን ጽድቅ የተቆጠረልህ በሉት በሰራው ስራ አይደለም በተሰራልህ ስራ ነው የጮኸ ሰው አሜን ይበል ባካችሁ በደንብ አሜን እንድትሉ ይፈልጋል ምክንያቱም መንፈስ የሚለቀቀው እናንተ ስትከፈቱ ልባችሁ ሲከፈት ነው እኔ ተጭኜ መጥቻለሁ እግዚአብሔር በውስጥ የሞላውን ማራገፍ የሚችለው የእናንተ ልብ ሲከፈት ነው እኔ አያለሁ እዚህ ቤት በክርስቶስ ጽድቅ ያገኙ ሰዎች በኃያል መንፈስ ዛሬ ተነክተው ይወጣሉ አሜን አሜን ስለዚህ አዲስ ኪዳን ስንል በክርስቶስ ደም ላይ የተመሰረተ የበግ ደም አይደለም የኮርማ ደም አይደለም ኃጢአትን የሚጋርድ አይደለም የሚያነጻ ስንቶቻችን እዚህ ውስጥ ምናልባት በደለኞች ነበር በቀድሞ አይደለም እንዲቁጭ ብላችሁ የስ ያላችሁ ቃሉ ልትሰሙት ቀርቶ ኮርት ራሱ የማይመጠናችሁ ብዙዎች ነበራችሁ አመፀኞች የተባልን ብዙዎች ነበር አይደለም የእግዚአብሔር ቤት ቁጭ ብለን ከሰዎች ጋር ቆመን እኩል ለማውራት መብት የሌለን በክርስቶስ በመስቀል ላይ በተሰራው ስራ አመጻችን ተወገደ እንልከኝነታችን ተወገደ አዲስ ፍጥረት ሆነን ሃሌሉያ ስሙ ለዘላለም ይባረክ ስለዚህ እኛ በክርስቶስ በአዲሱ ኪዳን እንድንኖር የተጠራንን ቀደም ባነበብኩላችሁ ቃል ይሄንን አዲስ ኪዳን እግዚአብሔር ገና በመጀመሪያው ወቅት ተስፋ ሰጥቶ ነበር ትንቢተ ኤርሚያስ ላይ በጣም ልብ የሚወደው ቃል ምዕራፍ 31 ላይ በዚያን ዘመን አለ እግዚአብሔር ከሕዝቡ ጋር አዲስ ቃል ኪዳንን እገባለሁ አደርጋለሁ ምን ታደርጋለህ ሕጌን በልቦናቸው እጽፋለሁ በጽላት ላይ አይደለም በልብ ላይ የመጀመሪያው ኪዳን በጽላት ላይ ነው ሙሴ ጻፈው ሴንስ አይሰጥም አሁን ግን የሥጋ ልብ በሥጋ ልብ ላይ አሜን አሜን ድንጋይ በትነኩት ሴንስ አለው እንዴ ስሜት አለው ድንጋይ በትነኩት ይሰማችኋል ሥጋ ግን ህመምም ደስታም ሲሆን ነካስታር ትላላችሁ አለው ይገባዋል ምን ማለት ነው ለእግዚአብሔር ነገር የብዙ ሰው ልብ እንደ ድንጋይ ነበር ቢመጣበት ምላሽ የለው አሜን የለ የሰለ ፕሬዝ ጋድ የለ እንደ ድንጋይ ነበር አሁን እግዚአብሔር ቀይረዋል አለ የሥጋ ልብ አደረገዋል አለ እኔ ከሰማይ ለማመጣው መንፈስ እነሱ ምላሽ እንዲሰጡ አደርጋለሁ አረ ሃሌሉያ
የሥጋን ልብ አደርጋለሁ መንፈሴን በውስጣቸው አኖራለሁ አዲሱ ኪዳን በእግዚአብሔር ተስፋ የመጣ ነበር የጸናው በናዝሬቱ በኢየሱስ ክርስቶስ ነው ጎናቸው ያለውን የአዲስ ኪዳን ሰው ስለሆንክ ደስ ይበል በሉት እድለኛ ነህ በሉት አሜን አሜን ይሄ ካልገባን ወዳጆቼ ሆይ አገልግሎትና ህይወት የክርስትና እንቅስቃሴ ተራራ መግፋት ነው የሚሆንብን ብዙ ሰዎች ኢየሱስ ክርስቶስ ሰርቶ ያልጨረሰላቸው ጥቂት የቤት ስራ እንዳለባቸው አምነው ነው የሚንቀሳቀሱት ምንም አይነት መልካም ስራ ብትሰሩ ክርስቶስ ኢየሱስ ሰርቶ ከጨረሰው መልካም ስራ ሌላ የለም ኢየሱስ ስላለን በመልካም ህይወት እንገለጣለን ኢየሱስ ውስጣችን ጽድቁን ስላፈሰሰ የጻድቅ ሰው ህይወትን እንኖራለን አሜን አሜን የጸደቅነው ጽድቅን ለማስቀጠል ነው አንዴ በክርስቶስ ስለጸደቅን ያንን የጽድቅ ህይወት በመድር ላይ በመስሪያ ቤት በትምህርት ቤት በአገልግሎት ቦታ በንግድ ቦታ በስራ ቦታ ያንን ጽድቅ እንገልጠዋለን የእግዚአብሔር ጽድቅ መገለጫ አንተ ነህ የእግዚአብሔር ጽድቅ መገለጫ አንቺ ነሽ አሜን አሜን ስለዚህ እግዚአብሔር አዲስን ኪዳን በዚህ አማካኝነት ነው ወደ ምድር በክርስቶስ አማካኝነት የመጣው መጽሐፍ ቅዱስ ሲናገር የአዲስ ኪዳን መሰረት ራሱ ክርስቶስ እንደሆነ ይናገራል ማለት ነው እንግዲህ በዚህ በአዲስ ኪዳን ውስጥ ስንነጋገር አንዱን ነገር መናገር የምፈልገው የመንፈስ ቅዱስ አሰራርን ነው በጣም ልብ ብላችሁ ስሙኝ በብሉይ ኪዳን ዘመን መንፈስ ቅዱስ ቀደም እንዳልኳችሁ በሰዎች ህይወት ላይ በሙላት ይመጣና ወዲያው ይሄድ ነበር ቋሚ አልነበረም ምናልባት የሰዎቹ ቅድስናም ይወስን ነበር የሰዎቹ መለየት ይወስን ነበር ስፔሻል ለሆኑ ሰዎች ለልዩ ስፔሻል ለሆነ ሚሽን ይመጣና አንዳንዶችን ኃያል ያረጋቸዋል አንዳንዶችን ሰራዊት ያረጋቸዋል አንዳንዶችን ትንቢት ያናግራቸዋል አንዳንዶቹን ደግሞ ልዩ የሆነ ከሰው ውጪ የሆነ አቅም እንደነ ሳምሶን ያሉትን ይሰጣቸው ነበር ነገር ግን በቋሚነት አይኖርም ነበር መንፈስ ቅዱስ በአዲስ ኪዳን ላይ እግዚአብሔር በሰዎች ሁሉ ላይ እንዲመጣ ስፔሻሊ ባመኑት ላይ እንዲመጣ የእግዚአብሔር ፍቃድ ሆኖ ነበር መጽሐፍ ቅዱስ ሲናገር አንድ ተስፋ ቃል በትንቢተ ኢዩኤል ላይ ተናግሯል በመጨረሻው ዘመን ስጋን በለበሰ ሁሉ ላይ እስቲ ከኔ ጋር በሉ በመጨረሻው ዘመን ስጋን በለበሰ ሁሉ ላይ ከመንፈሴ ምን እላለሁ አፈሳለሁ ኪዳን እግዚአብሔር የሰጠው ኪዳን ይሄ ኪዳን በጣም ዘመናትን የተሻገረ ኪዳን ነው ክርስቶስ ከመወለዱ በፊት የተነገረ ትንቢት ነው ነብዩ ምናልባት ይግባው አይግባው አላውቅም ግን እግዚአብሔር በልቡ ሆኖ በመንፈሱ ላይ ሆኖ ይሄን ቃል አናግሮታል ያ ዘመን ሲጠበቅ ሐዋርያት ሥራ ምዕራፍ 2 ላይ ብቅ አለ እግዚአብሔር ዛሬ እንደገና ባለ 50 በህይወታችሁ ያድርግላችሁ ጎናችሁ ያለው መንፈስ ቅዱስ ያስፈልጋል ብሉት ምናልባት እስቲ ስንት ሰው በልሳን ይጸልያል እዚህ ቤት እስቲ በልሳን ምጸልዩ ልጠይቃችሁ ግድ የለም እስቲ ከፍ አድርጉ እጆቻችሁን ኦኬ ኦልሞስት ግማሽ ጉባኤ ማለት ነው በልሳን የማይጸልይ ግማሽ ይሆናል ማለት ነው ስለ ልሳንም ትንሽ መናገር ፈልጋለሁ ስፔሻሊ ነገ በጣም እግዚአብሔር የሰጠን ልዩ ስጦታ ነው አሜን በዚህ ዘመን ሰዎች ስለ ልሳን ብዙም ግድ የላቸው ድሮ ሰዎች ጌታን አግኝተው ደህንነት ተምረው ከተጠመቁ በኋላ አንድ የሚጠብቁት ነገር አለ ምንድነው ካላችሁ የመንፈስ ቅዱስ ሙላት እና ያለቅሳሉ ጌታ ሆይ ዋይ ለምንድነው በመንፈስ ማልጸልየው በልሳን ማልጸልየው አሁንስ ሰው ግድ የለውም ብዙ ተጸልያለ ብቻ እንዴት ነው እሱ ነገር አስፈላጊ እስቲ ወደፊት ይላል ቁም ነገር አይሰጠው እግዚአብሔር ዛሬ እንደገና በመንፈሱ ያቀጣጥላችሁ እባካችሁ ጮና አሜን በሉ አሜን አሜን ስለ ልሳን ትንሽ እናገራለሁ ሐዋርያት ሥራ ምዕራፍ 2 ላይ መጽሐፍ ቅዱሳችን ሲናገር ስለ መንፈስ ቅዱስ የተናገርኩ ነው ልብ ብላችሁ ስሙኝ ባለ 50 በተባለው ቀን ሁሉም በአንድ ልብ ሳሉ አብረው ሳሉ ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምጽ መጣ ተቀምጠውበት የነበረውን ቤት ሞላው እያንዳንዱ የተከፋፈሉ የእሳት ልሳኖች ታዩአቸው በእያንዳንዱም ላይ ተቀመጡባቸው መጽሐፍ ቅዱስ መንፈስ ይናገሩ ዘንድ እንደሰጣቸው ይላል በልዩ ልዩ ልሳን መናገር ጀመሩ እስቲ ጀመሩ በሉ ዛሬ አንዳንዶቻችሁ ይጀምራችሁ አዲስ ነገር ይጀምራችሁ
ልዩ የመንፈስ ቅዱስ መቀጣጠል ይጀምራችሁ አይታችሁ ማታቁት የመንፈስ ቅዱስ ሪቫይቫል ይጀምራችሁ በኢየሱስ ክርስቶስ ጀምሩ በጣም ልብ ብላችሁ ስሙኝ ብዙ ሰዎች መንፈስ ቅዱስ ሲባል ትዝሚላቸው አምሯቸው ውስጥ ከዚህ ቃል የተነሳ ከአንዳንድ ኮንፈረንስ ኤክስፒሪየንስ የተነሳ መንቀጥቀጥ መንፈስ ቅዱስ ሲባል ወንበር መስበር ገብቷችኋል መንፈስ ቅዱስ ሲባል የሆነ ፓወር ነገር ሚል መጣ አንዳንዱ እሳት ሞቀኝ ይላል አይሞቀም ይያልኩ አይደለም ይሞቃል ግድ የለም እንደወደደ ነው አንዳንዱ ቀዘቀዘኝ ይላል መንፈስ ቅዱስ ሲባል አንዳንዱ እርግብ ባየቁጥር መንፈስ ቅዱስ ይመስላል ወይ መንፈስ ቅዱስ ና ወደ ቤት ይግባ እርግብ ሲበር አይደለም የአንድ ጊዜ መገለጫ የሁል ጊዜ ማንነት አይደለም እነግራችኋለሁ መንፈስ ቅዱስ የሚለው አመለካከት በብዙዎቻችን ላይ ኃይል ወይም የሚያንቀጠቅጥ ወይ ልሳን ብቻ ይመስለናል በፍጹም ምናልባት መገለጫዎቹ ናቸው እነዚህ መንፈስ ቅዱስ ከዚህ ያልፋል እርሱ አምላክ ነው ሲጮህና አሜን በለው መንፈስ ቅዱስ አምላክ ነው እግዚአብሔር አብ እግዚአብሔር ወልድ እግዚአብሔር መንፈስ ቅዱስ ተብሎ ከስላሴ መለኮታዊ አካላት እኩል ደረጃ ስሙ የተጠቀሰ እንግዲህ ሄዱና ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ሄዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ከእግዚአብሔር አብ ከእግዚአብሔር ወልድ ጋር እኩል በአምላክነት ስሙ የተጠራ ነው አምላክ ነው መንፈስ ቅዱስ አምላክ ነው ጎናችሁ ያለውን መንፈስ ቅዱስ አምላክ ነው በሉት ኦ ኃይል ብቻ አይደለም ኃይል ማንነት የለውም መንፈስ ቅዱስ ግን ማንነት አለው አሜን አትሉም እንዴ ኃይል የራሱ ስምና የለውም ኃይል አይደለም መንፈስ ቅዱስ ግን ኃይል አለው እስቲ ኃይል አለው በሉ ጮና ይፈውሳል ይቀባል ጌታ ኢየሱስን ይገልጣል ታምራት ያደርጋል መንፈስ ቅዱስ ሲመጣ ጉባኤው በኃይል ይሞላል የሱ የመገኘቱ ውጤት እንጂ ኃይሉ አይደለም መንፈስ ቅዱስ አምላክ ነው ይሄንን ልናሰምርበት ይገባል የአምላክ ባህሪ ምንድነው ካላችሁኝ ሁሉን አዋቂ በጣም ደስ የሚለው የአምላክ አንዱ ሰዎች የማይካፈሉት ባህሪ ሰው መቼም ይሄንን ፓርት ወይም ይሄንን የአምላክነት ባህሪ ሊካፈል አይችልም ምን አይነት ባህሪ ሁሉን አዋቂነት ሰዎች ሁሉ ጥቂት አዋቂዎች ነን የፈለገውን ያህል እንማር ከእውቀት ይላል መጽሐፍ ቅዱስ ከፍለን እናውቃለን ሁሉን አዋቂ መንፈስ ቅዱስ ስለ መንፈስ ቅዱስ ሲናገር የእግዚአብሔርን ጥልቅ ነገር እንኳን ሳይቀር ያውቃል ይመረምራል ይላል ኦ ሃሌሉያ እስቲ አንድ ጊዜ ለመንፈስ ቅዱስ አጨብጭቡ ባካችሁ አሜን 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 አምላክ ነው የአምላክ ባህሪ ያለው ያውቃል የአምላክ ማንነት አለበት ይፈጥራል ሰማያት በመንፈስ ውበትን አገኙአለ ኢዮብ ፈጥሯል በዘፍጥረት ላይ የእግዚአብሔር መንፈስ ግን በውሃ ላይ ሰፎ ነበር ይላል ቅርጽ ይሰጣል የእግዚአብሔር መንፈስ እንደው መንፈስ ፈጠረኝ ይላል መጽሐፍ ቅዱስ ፈጣሪ ነው ኃይል ብቻ አይደለም ልሳን አይደለም አንቀጥቅጦ ወንበር አሰብሮ መሄድ አይደለም እርሱ መለኮታዊ ማንነት አለው ስብዕና አለው ይልካል ይመራል ያስተምራል አሜን በሉ ባካችሁ ለኢየሱስ ክብር ይሁንለት መንፈስ ቅዱስ በዚህ ዘመን መንፈስ ቅዱስን ልንጠማ የሚገባበት ዘመን ነው ወዳጆች ሆይ ለምን ይሄንን እንደምናገር በጣም ይገባችኋል ከጥቂት ጊዜ በኋላ መንፈስ ቅዱስ የአዲስ ኪዳን ሚሽን ግቡን የሚመታው በመንፈስ ቅዱስ አሰራር ጌታ ኢየሱስ ክርስቶስ ሲከተሉት ለነበሩት ደቀ መዛሙርቶቹ 3 ዓመት ተኩል ከክርስቶስ እግር ስር መማር እኮ ትልቅ እድል ነው ያውን በመሳሌ ፈውሱ ብቻ አይደለም እየፈወሰን ያስተማረው እኮ የሞት አስነሱ አይደለም እያስነሳ ፕራክቲካሊ ያሳያቸው ይገርም ነው ይሄንን ያዩ ግን አላቸው ኃይልን እስከምትቀበሉ ድረስ በኢየሩሳሌም ቆዩ ከኔ ጋር ሰምታችኋል ግን የሰማችሁትን አካል የሚያለብስ ውስጣችሁ የተሰጣችሁን ሚሽን ዳር የሚያደርስ መንፈስ ቅዱስ ይመጣል ጩና አሜን በሉ አይገርማችሁ ጌታ ኢየሱስ እኮ ነው ያለው በቃ ተሞላችሁ አይደል ትምርቴን ሰማችሁ የተራራው ስብከት እንዴት ነው ጥሩ ነው በቃ ሂዱ አላለም ጠብቁ ይመጣል አብ የሰጠው የተስፋ ቃል ይለዋል ጩና ባካችሁ አሜን በሉ እኔም ሲሄድ እልካለሁ ሃሌሉያ ይመጣል ተልኮውን አካል ያለብሰዋል
ይመጣል ትምርታችሁን ያጸናዋል መንፈስ ቅዱስን ጠብቀዋል ክርስቶስ ያስጠነቀቀበት ጉዳይ ነው የወንጌል ተልኮ ዳር የደረሰበት ጉዳይ በዚህ ነው ይሄንን ብሎ ነው ይቅርታ ሐዋርያ ሥራ ምዕራፍ 2 ላይ መንፈስ ቅዱስ ድንገት ይላል ባለ 50 የተባለው ቃል ላይ ይሄ ባለ 50 በታሪክ ስታጠኑት በጣም የሚገርም የመከር በዓል የሚባል ነው እስራኤል ሁሉ በሙላት የሚሆንበት ታይም ነው እስራኤል ሁሉ በአመት አንዴ ከያለበት ከያአካባቢው ለንግድ የተበተነ በስራ የተበተነ በልዩ ልዩ ነገር የተበተነ እስራኤል በአመት አንዴ ወደ ኢየሩሳሌም ይመጣል እሱ ብቻ አይደለም መቅደሱ ወዳለበት ብዙ ሰው ይከማቻሉ መስዋዕት የሚደረግበት ነው ባንተ ሞልተናል እህላችን አምሯል የዳስ በዓል የመከር በዓል የሚለው ባለ 50 ተመሳሳይ ነው በጣም ለእግዚአብሔር ምስጋና የሚሰጡበት ነው ሰው ሁሉ ሙሉ የሆነበት ታይም ነው ጎተራ ይሞላበት አዝርቱ እርሻ ሁሉ የተባረከበት ሰዓት በዛ ሰዓት ላይ ተሰብስበው በአንድነት ሳሉ ድንገት እስቲ ጮና ድንገት በሉ ግዴላችሁ በደንብ ጮና ድንገት በሉ እግዚአብሔር ዛሬ ድንገት እንደገና መንፈሱን በውስጣችሁ ያንቀሳቀሳል ድንገት እንደሌላ ሰዎች የምትቀየሩ አላችሁ ድንገት በልዩ መንፈስ የምትቀቡ ሰዎች አላችሁ ያመናችሁ ይሁንላችሁ ድንገት ሃሌሉያ አልተጠበቀም በዚህ ቀን ይሆናል ተብሎ አልተገመተም በአንድ ልብ ሳሉ መንፈስ ቅዱስ እንደሚነጥቅ አውሎ ነፋስ ከሰማይ መጣ ነፋስ የሱን መገኘት መግለጫ እንጂ ነፋስ አይደለም መንፈስ ሲመጣ ግን ምናልባት እኛ ሰዎች ስለሆነን ስጋ ስለሆነን መለኮታዊው ዓለም የሚገባን በእኛ ዓለም ቋንቋ ስለሆነ እግዚአብሔር መንፈስ ነው እግዚአብሔርን ያየ አንድስ እኮ አይደለም 4 ነጥብ አድርጎ ግን ይላል ከጉያው የወጣው አንድ ልጁ ተረከው እንዴት ተረከው እንደኛ ስጋ ለብሶ መጥቶ አይገባንም ነበር ሃሌሉያ ኢየሱስ ተረከልን ስለዚህ በሚታይ መልኩ ንፋስ መጣ ሁሉም የተከፋፈሉ የሳት ልሳኖች ታዩአቸው መጽሐፉን ስታነቡ መጀመሪያ ታዩአቸው ቀጥሎስ ተቀመጡባቸው ብዙ ሰው እሳት ያያል እንጂ እሳት አይቀመጥበትም እግዚአብሔር ያያችሁትን እሳት ያስቀምጥባችሁ ጎናችሁ ያለው እሳት ማየት ጥሩ ነው በሉት የሚበልጠው ግን እሳቱ ሲቀመጥበት ነው በሉት አየው ብሎ በር ከፍቶ አልሄዱ ተቀመጡባቸው ሃሌሉያ መንፈስ ቅዱስ በኃይል ወረደ እያንዳንዱ መንፈስ በሰጠው ቋንቋ በልዩ ልዩ ልሳን መናገር ቬኖ ሻካቦራ ማለት ጀመረ ኢሎታ ማራሼዳባስ መንፈስ ቅዱስ በኃይል ሰው ሲሞላና ሲጠመቅ ምልክቱ ልሳን መናገሩ መጽሐፍ ቅዱስም የነገረን እኔም ማምነው ይሄንን ነው ይህ መጽሐፍ ቅዱስ ሲናገር መንፈስ ቅዱስ መጣ ካለ በኋላ አዲስ ቋንቋ ተናገሩ ነው ያለው አሜን አትሉ አንዳንድ ሰዎች ምን ችግር አለ እኔ እኮ በመንፈሱ በቃ ያ ውስጥ ያለ እውነት ነው ግን ውስጥ ያለው ሲገለጥ ቋንቋ ሆኖ ይገለጣል አሜን በሉታው ግዴላችሁም አሜን በለው እንደገና ይንካል ያድሰን እንደገና ውስጣችን ያለውን እሳት ያቀጣጥለው በመንፈስ ያልተጠመቃችሁ የእግዚአብሔር እሳት ጥምቀት ይንካቸው የመንፈስ ቅዱስ ጥምቀት ይንካቸው ይሄን ዘመን በእውቀት አንዘልቀው እውቀት ይበዛል ይላል መጽሐፍ ቅዱስ አዋቂዎች ምድሪቱን የሞሉበት ጊዜ ነው አንዱ ሪሰርች ሳልቅ ሌላ ሪሰርች አንዱ ግኝት ሳልቅ ከሰሜን ደግሞ አንድ ግኝት አገኘው ሚል ትውልድ ይመጣል ባንዱ ሳንደነቅ የሆነ ካምፓኒ መጣና ደግሞ አንዱን ፉርሽ ያደርጋል እውቀት የበዛበት ነው ቴክኖሎጂው ዓለም ላይ ግቡ ጋላክሲ 3 ብላችሁ ተደንቃችሁ በስማም የኔ ጋላክሲ ሳትሉ 4 ይመጣበት መከራችን ናየንኩ 4 ያዘው በቃ እንዲህ ያለ ባለስሪዎችን ሲያሸማቅቅ 4 ያዘውን ይመጣና ደግሞ ኖት ብሎ ደግሞ ይጨፈልቀዋል በጣም ገራጋባል አንዱ እውቀት አንዱን ያስረጀ የኔ ስፔሻል ነው ብላችሁ ሳጨርጁ ሌላ ስፔሻል ይመጣባችኋል እውቀት እየበዛ ግኝት እየበዛ ቴክኖሎጂ እየበዛ አሁን ባለን ነገር የዚህ የክርስቶስን ወንጌል ዳር ማድረስ በስጋችን አንችልም የመንፈስ ቅዱስ ኃይል ያስፈልጋል ቤተክርስቲያን ታለፋ የተሰጠችው ከክርስቶስ እርገት በኋላ ክርስቶስ ካረገ በኋላ ለመንፈስ ቅዱስ ነው አሳልፎ የሰጠው
ይመጣል ጠብቀዋል እሱ ሲመጣ የሚሆነውን እነግራችኋለሁ በየተራ የሚያደርገው ነገር አለ ግን እሱን ጠብቁ ሃሌሉያ እኔ ዛሬ ምናልባት እዚህ ለተሰበሰባችሁ ሰዎች እግዚአብሔር ጥርመሳ ይሰጣችኋል እግዚአብሔር የጎደለውን ይሞላል አይዟችሁ ብዬ መሄድ ይችላል ጊዜያዊ መርፌ ነው ስር ነቀል የሆነ ፈውስ የሚያመጣው የመንፈስ ቅዱስ እሳት ነው እሳቱ በህይወታችሁ ይንደድ እስቲ መንፈስ ቅዱስ አምላክ ነው በሉ መንፈስ ቅዱስ አምላክ ነው በሉ በውስጥ ያለ በሉ ትፈልጉታላችሁ በጣም ልብ ብላችሁ ስሙ መንፈሳዊ ነገር አንዳንዴ ግራ ይመስላል በሰው አቆጣጠር የቀረባችሁን አትፈልጉትም አይደል አሁን ፍለፊት ወንድሜ ሻሎምን ፓስተርና ያለው ፓስተር የት አለ እያልኩ ፈልጋለሁ እንዴ ምንነካ እንዴ ፍለፊት ነው ይባላል መጽሐፍ ቅዱስ ግን እግዚአብሔር በሚገኝበት ጊዜ ፈልጉት ይላል ቀርቦስ አለ ጥሩት ይላል ምን ማለት ነው ፍላጎትን ያሳያል እግዚአብሔር አብሮህ መሆኑ ብቻ አይደለም መንፈስ ቅዱስ በውስጥ መሆኑ ብቻ አይደለም የሚፈልግ ነው እፈልጋለሁ የምንለው ቅዱስ አምላክ ነው ሃሌሉያ ታስፈልግ በራሴ ዕውቀት አልደገፍም በማስተዋል አልደገፍም አንተ ነህ የኔ መሪ እንድንለው ይፈልጋል ሁሉ ጊዜ የህይወታችንን መሪ እንድንለቀለት ይፈልጋል መንፈስ ይሙላባችሁ በኢየሱስ አሜን አሜን ለጣም ልብ ብላችሁ ስሙኝ ስለ መንፈስ ሙላት ከመናገሬ በፊት ሰዎች ክርስቶስ ኢየሱስ ክርስቶስን በተቀበሉበት ቅጽበት የእግዚአብሔር መንፈስ በውስጣቸው አለ መጽሐፍ ሲናገር ዮሐንስ 7:37 ላይ በእኔ የሚያምኑ የህይወት ውሃ ወንዝ ከሆዱ ምን ይላል ይፈልቃል ይሄንንም አለ ስለሚቀበሉት መንፈስ ተናገረ ይገርም ነው ሰው በክርስቶስ ያምን ቸርች መጥቶ ወይም ቤቱ ዓለምን ክጃለው ኃጢያትን ክጃለው ኢየሱስን አመኛለው ባለበት ቅጽበት የመንፈስ ቅዱስ ማደሪያ ይሆናል አሜን የእግዚአብሔር መንፈስ በሞቶ መንፈሱ ላይ መጣና የሰው የሞተ መንፈስ ህይወትን ያገኛል ከእግዚአብሔር ጋር ኮሙኒኬት ማድረግ ይጀምራል እና ታዲያ ምን ይያልክ ነው ክርስቶስን ያገኘው ሁሉ መንፈስ ቅዱስ በውስጡ አለ አው መንፈስ ቅዱስ ተሞሉ በልሳን ተናገሩ ስንል ከሰማይ የመጣ አንዳች ነገር ጉብ ይልባችኋል ይያልኩ አይደለም ውስጣችሁ ያለው መንፈስ ይገለጣል ይፈልቃል እስቲ ይፈልቃል በሉ በኔ ያመነ የወድዋ ወንዝ የህይወት ወንዝ ከምኑ ነው የሚለው ከሰማይ አፈስበታለሁ አይሉ ኦሬዲ ያለው ውስጡ ክርስቶስን በተቀበለበት ቅጽበት የመንፈስ ቅዱስ ምንጭ ውስጡ አለ ግን መፍለቅለቅ መገለጥ ይጀምራል እጅጅነን ስንጸልይ ለሰዎች ያ እሳት ነው የሚቀጣጠለው ያ ምንጭ ነው እንደገና የሚፈልቀው ዛሬ እንጸልያለን በኢየሱስ ስም የእግዚአብሔር መንፈስ ከውስጣችሁ ይንቀሳቀሳል ጎናችሁ ያለው ውስጥ የእግዚአብሔር መንፈስ አለ በሉት ክርስቶስን ከተቀበልክ በሉት አረበሉት ከተናገሩ ከተቀበልክ ክርስቲያን ከሆንክ ውስጥ ያለው የእግዚአብሔር መንፈስ ነው ሲጸለይ ይገለጣል እሱ ሃሌሉያ እንደ ብሉይ ኪዳኑ ከሰማይ የሚመጣ አንጠብቅም ሰማይ ተከፍቷል መንፈስ ቅዱስ ወርዷል ወደዚህ ዩኒቨርስ ከዛሬ 2000 ዓመት በፊት ክርስቶስ ካረገ በኋላ ሚሽኑን ከጨረሰ በኋላ ከሴት ይወለዳል የተባለው ጀግናው ኢየሱስ ከማርያም መጥቶ የዲያብሎስን አናት ከቀጠቀጠ በኋላ ለአንዴና ለመጨረሻ እባቡ የማሰቢያ አካሉ ጭንቅላቱ ከተቀጠቀጠ በኋላ መንፈስ ቅዱስ ሐዋርያት ሥራ ላይ ወደዚህ ዩኒቨርስ በኃይል መጥቷል አሜን አሜን አትሉ ከሩቅ አይደለም አለ ውስጥ መንፈስ ቅዱስ ሆይ ተገለጥ በህይወቴ ቋንቋ ይገለጥ ስጦታ ይገለጥ ኃይል ይገለጥ ዛሬ አያለው ብዙ ሰዎች በመንፈስ ቅዱስ እሳት ይቀጣጣላሉ እንደሌላ ሰው ሆናችሁ ትቀየራላችሁ ጎናችሁ ላለው ሰው ወንድሜ ሆይ በሉት እግዚአብሔር ካንተ ጋር አለ መንፈሱ ካንተ ጋር አለ አሜን አትሉም አሜን አትሉም ስለዚህ መንፈስ ቅዱስ ተቀበሉ ስንል ከሩቅ የሚመጣ አይደለም ውስጣችሁ ያለውን ዕውቅና ስጡት እንዲገለጥ አድርጉ ማለት ነው አሜን አሜን ቀጣይ ምናልባት ነገ ላይ አንዳንድ ሐሳቦች እናገራለሁ ሙላትና የመንፈስ ቅዱስ ጥምቀት የሚለውን ማለት ነው ግን ወደ ሐዋርያት ሥራ ልመለስ መንፈስ ቅዱስ በኃይል ከወረደ በኋላ መጽሐፍ ቅዱስ እንደዚህ ይላል መንፈስ ይናገሩ ዘንድ እንደሰጣቸው በልዩ ልዩ ቋንቋ ተናገሩ የሚገርም ነው
ከተናገሩ በኋላ ማንነታቸው ነው የተቀየረው ፈሪ የነበረው ጴጥሮስ ፈሪ ሆኖ አልቀጠለም ኦራባሻካና ማለት ከክርስቶስ እግር ስር 3 ዓመት ተኩል የተማረው በስተመጨረሻ ምትሉክን ሰውዬ አላውቀውም ብሎ ይካደ የሚገርም እኮ መጽሐፍ ቅዱስ እኮ የምትሉትን ሰውዬ እኮ ነው ያለው አንብባችኋል ከተወሰነ ምዕራፍ በፊት አንተማ የሕያው የእግዚአብሔር ልጅ ክርስቶስ አለ ፕሬዝ ጋድ ጌታ ተደንቆ ይሄ የሰማይ አባቴ ነው የገለጠል ሰውየው በሁለት ቻናል ነው የሚንቀሳቀሰው ከጎር ቻናል ይስባል ካልጀዚራም ይስባል እግዚአብሔር መንፈስ ይምተው አሜን አሜን ጋር ቻናል ማለት ከእግዚአብሔር መገለጥ ያመጣል ዞር ስትሉ ደግሞ አይሁንብህ ይላል ጌታ ኢየሱስ አንተ ሰይጣን እኮ ነው ያለው የሰውን እንጂ የእግዚአብሔርን አታውቅም አታዛኝ ሄድ አለው ሰይጣን በጴጥሮስ አስተሳሰብ ላይ መጥቷል ማለት ነው ጴጥሮስም ሙሉ ለሙሉ ሰይጣን አይደለም ያለው ያስተላለፍከው ሜሴጅ ከዴቪል ነው አለ አትሙት እንዴ አይሁንብህ ሲለው የመጣውበት ዓላማ ከሴት ይወለዳል የተባለው የዛሬ ስንት መቶ ዓመት በፊት የተነገረ ትንቢት አካል የሚለብሰው በኔ ነው አንተ ሰይጣን አለው እግዚአብሔር ከዚህ መንፈስ ይጠብቃችሁ በመንፈስ ሙላት ውስጥ ከሆንክ በሉት የሰይጣን ሐሳብን አታስተናግድም የእግዚአብሔርን ሐሳብ ነው የምታስተናግደው አሜን አሜን በጣም በሚገርማችሁ ሁኔታ ይሄን መገለጥ አምጥቶ ከጥቂት ጊዜ በኋላ ክርስቶስ ሲሰቀል በወንበዴዎች እጅ ወይም ደግሞ በመንግስት እጅ ሲወድቅ አንተ ከነሱ ጋር አላየንም አረ በስማ ተመሳስለ እኔ መንትያም ሳይኖርኛ አይቀርም በፍጹም እቱ አምጪ ቱ ብሎ ማለት ቀጥሎም ገረድ አረ መጥየውን ሰው ያላቀው እንዴ ምን ማለትሽ ነው እንዴ ነውር አይደለም እንዴ የተነተዋወቃል ካደ 3 ጊዜ አንዴ ዶሮ ሳይጨው 3 ጊዜ ካደ መንፈስ ቅዱስ በሱ ላይ ሲመጣ ግን ኦ ሃሌሉያ ማንነቱ ተቀየረ ሐዋርያ ሥራ ላይ እኮ የመጀመሪያ የቆመው እሱ ነው ጴጥሮስም ይላል ድምጹን ከፍ አድርጎ ከ11 ጋር ቆመው ይሄ ቃል ልቤን ይነካኛል 11ም ከሱ ጋር ነበሩ yes he is right ይያሉ እግዚአብሔር ስትሰብኩ ጉባኤን ከናንተ ጋር ያቆምላችሁ ለሰባኪዎች ገብቷቸዋል ጴጥሮስ እየሰበከ እናንተና እንጃ የሚለው ነገር እውነት ነው ቢሉ እነ ማቴዎስ አይሄድም እኮ እነሱም አብረውት የሚለው ሐሳብ የኛም አቋም ነው ትክክል ቀጥል ጴጥሮስ 11ም ከሱ ጋር ነበሩ ይላል አብረውት ቆመው በሚለው ሐሳብ እንስማማለን ይያሉ እየደገፉት ድንገት በኃይል ተሞልቶ ሰክረን አይደለም ማለት እንደምታዩት ገና ከማለዳው በጧት ንጋት ሰዓት ላይ ነው የወይን ጠጅም አልጠጣንም ነገር ግን እግዚአብሔር የተሰጠው የተስፋ ቃል በወንድና በሴት ልጆች ላይ ከመንፈሴ አፈሳለሁ ያለው ያ የተስፋ ቃል ዛሬ ተፈጸማላችሁ ጩህና አሜን በሉ እንደውም እናንተ ሰቀላችሁታል ትናንትና አላውቀውም ያለ እናንተ ሰቀላችሁት እግዚአብሔር አባቱ የሞትን ጣር አጥፍቶ ከሙታን ያስነሳው ይሄንን መታዩትን መንፈስ አፈሰሰልናል ጩህና አሜን ጎናች ያለውን ኃይል መታገኘው በሉት ፍርሃትም ይለቅ የእግዚአብሔር መንፈስ በኃይል ባንተ ሲሰራ ነው ሆራ ባሻክራ ዳባስ አሜን 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 ፍርሃት ለቀቀው ከሃዲው ስለ ክርስቶስ በካሃዲዎች ፊት ሰበከ ትናንትና አላውቀውም ያለ ሰውዬ ዛሬ ሞቱን በሚፈልጉ በሞትም ለሱ ብኖርም ለሱ አለ እግዚአብሔር ይሄን መንፈስ ያምጣባችሁ አሜን አሜን የሐዋርያትን ቤተ ክርስቲያን ካጠናችሁ ኃይሏ ዕውቀት አልነበረም ኃይሏ የህዝብ ቁጥርም አልነበረም የህዝብን ቁጥርም ሞገስንም ተፈሪነትንም ያመጣው የመንፈስ ቅዱስ ኃይል አሜን ዕውቅና መስጠት አለብን አምላክ ነው ፍቃድ አለው አሜን መንፈስ ቅዱስ መለኮታዊ ስብዕና አለው ማንነት አለው እርሱ ተብሏል ልክ እርሱ እንደተባለ እንደ ኢየሱስ እርሱ በመጣ ጊዜ ብሏል ወደ እውነት ይመራችኋል አሜን አሜን እርሱ ያስተምራችኋል ተብሏል እርሱን አታሳዝኑት ተብለናል ያዝናል ስሜት አለው ማለት ነው ማንነት አለው አንዳንዱ ሰው መለኮት እንደሆነ እንኳን ማያቃለ ኃይል ብቻ ስለሚመስለው ያዝናል ይመራል ሚለውን አይገባው መንፈስ ቅዱስ መለኮታዊ ነው
አሜን አሜን በህይወታችን እንደገና ይምጣ ሪቫይቫል እንደገና ይሁን መንፈስ ቅዱስ ሲመጣ ሰው ኢየሱስን ከማክበር ውጭ አጀንዳ አይኖረው የዘንድሮ ሩጫ በየዓለማቱ የሚደረገው ሽኩቻ ሰው ማንነቱን ማሳወቅ ነው አይታችሁ እንደሆነ ቤተክርስቲያን ውስጥ አንዳንድ ሰዎች ራሳቸውን መገንባት ነው የሚፈልጉት ሰዎች ከሰዎች ጋር ጦርነት ነው ዘር ከዘር ጋር ጦርነት ነው አንዱ ፖዚሽን ላይ ያለው ከአንዱ ፖዚሽን ጋር ጦርነት ምንድነው ካላችሁ ራሱን መገንባት ነው የሚፈልገው መንፈስ ቅዱስ የሞላበት ሰው ዓላማው አንድና አንድ ነው ምን ካላችሁ ኢየሱስን ማክበር ለዚህ ነው ኢየሱስ ሲናገር እርሱ ሲመጣ እኔን ያከብረኛል አለ ጩሁና ባካችሁ አሜን በሉ የእግዚአብሔር መንፈስ ሲመጣ ዓላማው አንድ ነው የናዝሬቱ ኢየሱስ የሞትን ሞጋ የሰበረውን ስለ ሰው ልጆች ኃጢአት ደሙን ያፈሰሰውን እርሱን ማክበር መንፈስ ከሞላባችሁ ከክርስቶስ ክብር ውጪ ክብር አይታያችሁ የእግዚአብሔር መንፈስ በእናንተ ላይ በሙላት ከሆነባችሁ ብታገለግሉ ብትሰሩ በቸርች ውስጥ ደፋ ቀና ብትሉ አንድ ዓላማ ነው አምሯችሁ የሚያስበው ኢየሱስን ማክበር በአገልግሎቴ ኢየሱስን ማክበር ብዘምር ኢየሱስን ማክበር አስራት ብሰጥ ኢየሱስን ማክበር ምንም አይነት እንቅስቃሴ ባረገ ሞቲቬ ኢየሱስን ማክበር ብጸልይ ኢየሱስን ማክበር እሱ ሲመጣ እኔን ያከብረኛል አለ ከበራል ከበረም ኢየሱስ ከበረ ገዳዮቹን የተቀበሉት በዛን ቀን 3000 ሰው አቤት መንፈስ ቅዱስ በእናንተ ላይ ሲመጣ ውድቀታችሁን በብርታት ነው የሚቀይርላችሁ ሶስቴ ነው የካደው 3000 ሰው እንዲያመጣ ነው ያደረገው አሜን አሜን ዛሬ ተነብይባችኋል እናገርባችኋለሁ በኢየሱስም ጠላት በመውደቅ የከሰሳችሁን እግዚአብሔር በሌላ ክብር ያጣፋላችኋል አሜን ያለ ይሁንለት በኢየሱስም አንዴ ሲክድ ክርስቶስ የሚያየው 1000 2000 በቃ 3000 ታመጣል አሜን አሜን ጠላት በድካም የከሰሳችሁ ድካማችሁን እግዚአብሔር በኃይል ይለውጣል የብርታታችሁ መታወቂያ ይሆናል እስቲ እጆቻችሁን አንሱና መንፈስ ቅዱስ በለው አንተ አምላክ ነህ ኢየሱስን በህይወት ያክብረው በኔ ውስጥ አለ እቀበልሃለሁ እንደምትሰራ ምናለሁ እንደምትለውጠኛ ምናለሁ መንፈስ ቅዱስ የኮንፈረንሱን ርዕስ ምናልባት በአንዳንድ ማስታወቂያ ካያችሁ የመንፈስ ቅዱስ ጉብኝት ነው የሚለው አይደል ሆሊ ስፒሪት ቪዚቴሽን መንፈስ ቅዱስ እንዲጎበኘን ይገባል እንዲጎበኘን እኛ ልባችንን ልንከፍት ይገባል ንጹህ ልብ ይፈልጋል ክርስቶስን የሚያከብር ሞቲቫችን ለኢየሱስ ብቻ ነው ብኖር ለጌታ ብንቀሳቀስ ለጌታ እንዴ ሁሉን እኮ ለጌታ አድርጉት ነው የሚለው አይደል መጽሐፍ ቅዱስ በነገራችን ላይ የአዲስ ኪዳን የመጨረሻው ሐሳብ እግዚአብሔር ምንድነው ካላችሁኝ መጽሐፍ ቅዱስ ሲናገር ዓለምን ሁሉ በክርስቶስ መጠቅለል እግዚአብሔር ያሰበው የመጨረሻ ግቡ ምንድነው ካላችሁኝ እዚህ ክርስቲያና ጉባኤ ውስጥ ወይም ቸርች ውስጥ ታላላቅ ተአምራት ፈውስ ያደረጉ ህዝቡን አይዟችሁ እኔ ከናንተ ጋር ነኝ ያለ ማጽናናት አይደል የእግዚአብሔር እቅድ ምንድነው ይለናል መጽሐፍ ቅዱስ ሰማይ በመድር ያለው ሁሉን በክርስቶስ መጠቅለል ክብር ቢገለጥብህ ሞቲቭ ኢየሱስን ማሳየት ምንም አይነት ሰው እግዚአብሔር ከአመድ አንስቶ ከሞት አንስቶ ከበረሃ አምጥቶ እግዚአብሔር ትልቅ ማዕረግ ላይ ቢያደርስ እኔ መሬው ተኩቻው እኔ ዝነኛው እንድትል አይደለም ሁሉ በእርሱ ከሆነው አንዳች እኔ ምለው ጉልበቴ ምለው ቴክኒክ ማውቀው ኮሙኒኬሽን አይደለም እርሱ ኢየሱስ ብቻውን እስቲ ባካችሁ ላከበራችሁ ጌታ አጨብጭቡለት ሞገስ ለሰጣችሁ ጌታ አጨብጭቡለት ኃይል ለሰጣችሁ ጌታ አጨብጭቡለት ሐሳቤን ጠቅለል አድርግ አጭር ጊዜ መጸለይ ስላለብን ያየነው የብሉይ ኪዳን ህይወትንና የአዲስ ኪዳን ህይወትን ነው በብሉይ ኪዳን የእግዚአብሔር አጀንዳ ቅድስና ነበር ህዝብን ከህዝብ መለየት ነበር በአብርሃም ጀመረ ልዩ ህዝብ አመጣ እስራኤል የሚባል ከእስራኤል ውስጥ ይሁዳን መረጠ ከይሁዳ የናዝሬቱ ኢየሱስ መጣ ልዩነት የፈለገው ይወለዳል የተባለው ከሴት መጥቶ የባቡን ራስ ይከተከት ዘንድ በነገራችን ላይ የአዲስ ኪዳኑ ባብ ራስ የለው ጎናቸው ያለው የአዲስ ኪዳኑ ባብ ራስ የለውም በሉትስ ምን ነው ካላችሁን ክፉኛ የመቀጥቀጥ አደጋ ደርሶበታል ባይብል የሚለው በመስቀል ላይ ቀጠቀጠው ነው ምኑን ራሱን
እባብ የሚመታው ጭራውን ነው እናንተ ሀገር ጭራ ወገቡን በለው ነው ኖ አናቱን ሄድኳርተር ማሰቢያው ለዚህ ነው አሁን የአዲስ ኪዳኑ እባብ አናት ስለሌለው ወይም ራስ ስለሌለው ብዙ የሚጠቀመው የሰውን አእምሮና አስተሳሰብ ነው ገብቷችኋል በራሱ አይደለም ይመጣና ያንተን አመለካከት ነው የሚጠቀመው የራስህ ይመስላል ራሴን አጥፊ አለኝ ማን ውስጥ እህት ያለሽ ገብቶሻል ባንቺ አእምሮ ያሰበ ነው እባቡ ራስሽን ግደይ የሚል የጌታ መንፈስ የለም ይሄ አናቱ የተቀጠቀጠ የእባቡ መልእክት ነው በኢየሱስ ስም ይመታ አሜን አሜን የሚመስልህ አንተ የምታስብ ነው ግን ካንተ አይደለም ጴጥሮስ እሱ የሚያስብ ነው የመሰለው ገብቷችኋል ግን የእባቡ አስተሳሰብ ነው እና በአዲስ ኪዳን የብዙ ሰዎችን አእምሮ ነው ያጠቃው ለዚህ ነው ኤፌሶን ላይ ማን ነው ሮሜ 12 ላይ በአእምሮአችሁ መታደስ ተለወጡ እንጂ ይሄንን ዓለም አትምሰሉ አለ ማሰቢያ ላይ ነው ዋና አእምሮ ላይ ነው ጠላት ራሱ ስለተመታ የሰውን ማይንድ ነው የሚጠቀመው እግዚአብሔር አእምሮአችሁን ለክርስቶስ ብቻ ይማርክ አሜን አሜን የሰውን ሁሉ አእምሮ እንማርካለን የሚለው መጽሐፍ ቅዱስ ያለ ምክንያት አይደለም እዚህ ጋር ነው ትልቁ ነገር እግዚአብሔር አስተሳሰባችሁን ለክርስቶስ ብቻ ያርገው ለማለስ ይሄ እንግዲህ የቅድስና ህይወት ነው እግዚአብሔር ግን የቅድስና ህይወት አይደለም ብሉ ኪዳን ላይ ዋና የፈለገው ጽድቅ ማምጣት ነው ጽድቅ ደግሞ ሙሉ እግዚአብሔር የሚፈልገው ተቀባይነት ነው ጽድቅን ማድረግ የቻለ የለም ሙሴ አልቻለም እነ ኖህ አልቻሉም የእምነት አባቶች ሐዋርያት ሥራ ላይ ያሉ አልቻሉም አንድ የቻለ ተገኘ ወደ ቅድስት ቅዱሳን የገባ ተገኘ ጀምራ ያላቋረጠ ተገኘ ሩጫውን ያጠናቀቀ ተገኘ ማን ይባላል ስንለው የዕብራውያን ጻፊ የናዝሬቱ ኢየሱስ የሃይማኖት ጀማሪ ብቻ አይደለም ፈጻሚ ያለው እነ ሙሴ ጀምረው መንገድ ላይ ተሰናብተዋል ሞተዋል ታያለ የተባለውን ሳያዩ አሞተዋል እነ ኖህ ጻድቅ ሆነው ወይም ቅድስና የተሞሉ ሆነው ሰክረው ግን የህይወታቸው ፍጻሜ እንዳልነበረ ሆኗል ብዙዎቹ ጅማሬያቸው ጥሩ ነው ፍጻሜያቸው ግን ጥያቄ ነው አንዱ ኢየሱስ በክብር ጀመረ በክብር ጨረሰ እንደውም እንዲህ ይላል ቀዳሚ ሆኖ ስለኛ ገባ እሱን ያያየን እኛም መግባት ቻልን እስቲ የእግዚአብሔር ክብር ውስጥ የገባ ጮህ አሜን ይበል አሜን አረ ኢየሱስ ጌታ ነው ስለዚህ እግዚአብሔር በክርስቶስ ይሄንን ጽድቅ ሰጠን ለተቀበሉት ሁሉ ግን በስሙ ላመኑት የእግዚአብሔር ልጆች የእግዚአብሔር ባሮች አይደለም የእግዚአብሔር ልጆች ይሆኑ ዘንድ ሃሌሉያ ስልጣንን ሰጣቸው ልጅነት ስልጣን ነው በምንም የማይገኝ አሜን አሜን ወናች ያለው ልጅ ነህ በሉት ስልጣን አለህ በሉት አሜን አሜን እኔ ሁለት ሴት ልጆች አሉኝ ምንም ያህል ቢቆሽሹ ቢያጠፉ ልጅ ስለሆኑ ልብሳቸው ተበላሽቶ በጭቃ ከአገልግሎት ደክሞኝ ሲመጣ ታታ እያሉ ቢመጡ ታጠቢ እላለሁ በፍጹም ከነጭቃቸው አምጣ አባት ይገርም ነው ሙሉ መብት ወራሽነት የልጅነት ስልጣን በክርስቶስ ተሰጠ እንደ ባዳት ኑሩ እንደ ልጅ ኑሩ በኢየሱስ ቤት ጩህና አሜን በሉ ስለዚህ አዲስ ኪዳንና ብሉይ ኪዳን ሐሳቡ ይሄ ነው በዚህ ውስጥ ነው ስለ መንፈስ ቅዱስ ማውራት ይፈልኩት አዲስ ኪዳንን ልዩ ያደረገው የመንፈስ ቅዱስ ህልውና እኛ ውስጥ መኖሩ ነው አሜን ክርስቶስን ስንቀበል መንፈስ ቅዱስ በእኛ ውስጥ አለ ስንጸልይ መንፈስ ቅዱስ ስጦታውን ይገልጣል አንዱ ስጦታ ልሳን መናገር ነው አሜን አሜን የሚተረጎም የማይተረጎም ልሳን አለ ምናልባት ነገ እናገራለሁ ስለ ልሳን እንደዚሁም ደግሞ መንፈስ ቅዱስ በአማኞች ህይወት ስለሚሰራው ስራ ነገ እናገርና እንጸልያለን እሁድ ግን ትንቢታዊ መልእክት ነው ማስተላለፈው እግዚአብሔር ምድራችሁን እናንተንም በመንፈስ ቅዱስ ይባርካል አሜን አሜን አይ ቲንክ ያለን ሰዓት አሁን ወደ ማብቂያው ይመስለኛል እንጸልይ ግን ከኔ ጋር እስቲ ጎናችሁ ያለውን ያዙትና እጅ ለእጅ ተያይዛችሁ ቆሙ ለባራባሻ ካዳባስ መንፈስ ቅዱስ አንተ እግዚአብሔር ነህ ከጥንት የነበር ዛሬም ትሰራለህ ዘላለማዊ ነህ መንፈስ ቅዱስ አንተ እግዚአብሔር ነህ
ከጥንት የነበር ዛሬም ተሰራለ ዘላለማዊ ነህ ዘላለማዊ ሲንዘምረው አንድ ሁለት ሶስት ጊዜ ለመንፈስ ቅዱስ ዕውቅና እንስጥ ወንድሞቼና እህቶቼ ጌታ እግዚአብሔር ይሄንን ሐሳብ እንድናገር ሞልቶን ይላከኝ ምናልባት ነገ በልሳን ማትጸልዩ ሰዎች አጭር ከተናገርኩ በኋላ ስለ ልሳን እጄ የጫንኩ ጸልያለሁ ከፓስተር ጋር እንጸልያለን እግዚአብሔር በውስጣችሁ ያለውን እሳት ያቀጣጥለዋል የመንፈሱ እሳት ያስፈልጋል ወንድሜ በኃይልና በብርታት አይደለም በመንፈስ እንጂ አለ አንተ ዘሩባቤል ቤቱን መስራት የምትችለው በጥበብ አይደለም በመንፈስ እንጂ አለ የእግዚአብሔር መንፈስ ይሰራሃል ይሰራብሃል የእግዚአብሔር መንፈስ ይቀድሳል እንደዚሁም ደግሞ ባንተ ይገለጣል የተቀበልከው መንፈስ ይመራሃል የዲያብሎስን መንግስት እንድታፈርስ ይረዳሃል ለባሻካዳ ባሳፓራ ኦ መንፈስ ቅዱስ እግዚአብሔር ነህ ጥንት የነበረ ዛሬም ትሰራለህ ዘላለማዊ ነህ ዘላለማዊ ነህ መንፈስ ቅዱስ እባካችሁ ከልብ ዘምሩ ከጥንት ዛሬም ትሰራለህ ዘላለማዊ ነህ መንፈስ ቅዱስ አንተ እግዚአብሔር ነህ ከጥንት የነበረ ዛሬም ትሰራለህ ዘላለማዊ ነህ እንዴት ድንቅ አምላክ ነው እኛ ምናመልከው እንደምን ኃያል ነው እኛ ምንሰግድለት የኃይል ሁሉ ፍጥረት የፍጥረት መሰረት እንዴት ድንቅ አምላክ ነው እኛ እንደምን ኃያል ነው እኛ መንፈስ ቅዱስ ትልቅ ነው የኃይል ሁሉ ጉልበት የፍጥረት መሰረት እንዴት ማላዲያ ባሸደለ በደግላቦራባ ሪባስታጃ ካፓራባዲያ ማሳ የኃይል ሁሉ ጉልበት የፍጥረት መሰረት የታል ጭብጨባው እንዴት ድንቅ አምላክ ነው እኛ ምናመልከው እንደ የጌታ መንፈስ ቤቱን ሞልቷል ሃሌሉያ የኃይል ሁሉ ጉልበት የፍጥረት መሰረት እንዴት ድንቅ አምላክ ሬዳ ባራዲያ ባሰከበዲያ እንደምን ኃያል ነው እኛ ምንሰግድለት የኃይል ሁሉ ጉልበት የፍጥረት መሰረት ከዚህ ጀሚበል የጌታ ኃይል ሲአረናለን ገና የክብሩን ደመና ምድር ስትሞል ሜራጃጃጃ ባሸዳቦ ኢልማሐራባዲያ ማሳፋራባዲያ ከዚህ ዋው የእግዚአብሔር መንፈስ ይነካቸዋል እናለን ገና የሚያይዘምር የክብሩን ደመና ምድር ስትሞላ በጌታ አማኛለሁ ወይ ከዚህም የሚበልጥ የሚል ከዚህ የእግዚአብሔር መንፈስ የክብር መንፈስ እንደገና በዝብ ላይ እሳትን አቀጣጥለው ዛሬ መንፈስ ቅዱስ እሳትን አቀጣጥለው ደመና ወርዶ ከቦናል መንፈስ ቅዱስ ተሰጥቶናል ኢየሱስ በክብር ቆሞ ይታያል ወደ መርኮቱ ይመራናል ደመና ወርዶ ከቦናል መንፈስ ቅዱስ ተሰጥቶናል ኢየሱስ ሚዛዳ ባሸዳ ጋባሰ ፐረበሪያ ኢልማሳታ ባራዲያ ለመጨረሻ ከዚህ ጀሚበል የጌታ ኃይል ዋው እና ያለን ገና የክብሩን ደመና ምድር ስትሞላ ረባባባዲያ ባራባዲ ገቦራባስ በረበዲያ ባራባስ
ሪባ ሸክላዲያ ብረሰዲ ገማንታ ዊነሜ ግሎሪያ ሰፈራ ዲገቦ ሳማንዳ እሳት ይቀጣጠል እሳት ይቀጣጠል እሳት ይቀጣጠል ደመና ደመና ወርዶ ከቦና መንፈስ ቅዱስ ተሰጥቶናል ኢየሱስ በክብር ቆሞ ይታያል ወደ ባርኮቱ ይመራና የመነ ደመና 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 ወርዶ ከቦናል መንፈስ ቅዱስ ተሰጥቶናል ዋው ኢየሱስ በክብር ቆሞ ይታያል ወደ ባርኮቱ ይመራናል ከዚህም የተሻለ እንግዳ ክብር እንግዳ ኃይል እንግዳ ቅባት ዋው የክብሩን ደመና ወይ ምድር ስትሞላ በጌታ ምስጋና ደመና ወርዶ ከቦናል መንፈስ ቅዱስ ተሰጥቶናል ኢየሱስ በክብር ቆሞ ይታያል ወደ ባርኮቱ ሁለት ጊዜ ጭብጨባ አለው ከዚህም ኦሻታ ጃባራ ኃይልሲ እናለን ገና የክብሩን ደመና ምድር ስትሞላ እሰይ በጌታ ምስጋና ክብሩን ለጌታ ቢጥል ከዚህም የሚበልጥ የጌታ ኃይልሲ እናያለን ገና የክብሩን ደመና ምድር ስትሞላ ራባሼዳ ቦራባዳ ገባቴን መገዶራ በራባሳ ፈራዳ ሬባሳ ፈራዲ ግላባራባ ሰበበሪያ መንፈስ ቅዱስ ኢየሱስን የምታከብረው መንፈስ ቅዱስ ወደ እውነት የምትመራ መንፈስ ቅዱስ እንድንቀታለው ርስት እንደሌለው የሐዘን የለቅሶ ቤት ልታደርገው ወገን ዘመድ ያጣ ባይተዋር ብቸኛ ብለ ስትቀራ ጌታ መጣልኝ በሰው አቆጣጠር ቢመስል የዘገየ እውነተኛ ዳኛ መገፋቴናያ ጠላቴ ሆይ ስማ በወድቅ እነሳለሁ በጨለማ ብሄድ ጌታ ብርሃኔ ነው የጠራኝ እግዚአብሔር አይጥልም አውቃለሁ እምቢ አልሰማ ያንተን ስብከት ውሸታም ነህ የውሸት አባት ፈጣሪዬን ለኔ ልታማ ብዙ ሞከርክ መስለህ ታቅማም እኔስ የማውቀው ይሄ ነው እግዚአብሔር ለኔ መልካም ነው እግዚአብሔር ለኔ መልካም ነው እኔስ የማውቀው ይሄ ነው ኢየሱስ ለኔ መልካም ነው ኢየሱስ ለኔ እኔስ የማውቀው ይሄ ነው እግዚአብሔር ለኔ መልካም የሆነለት ይዘምራል ኢየሱስ እኔስ የገባኝ ይሄ ነው ኢየሱስ ለኔ ጌታ ነው የካሳ ዘመን የክብር ዘመን የመሄድ ዘመን የጉብኝ ዘመን የሩጫ ዘመን የካሳ ዘመን የክብር ዘመን የከፍታ ዘመን አለ ከጎኔ አለ ከፊቴ የካሳ ዘመን የክብር ዘመን የመውጣት ዘመን የሩጫ ዘመን የከፍታ ዘመን አለ ከፊቴ ካኑረሰው ወግድ ጠላቴ ዞር በል ጠላት የበቀል ቅባት ፈብኝ ገዳን ፈርሷል ዳግም ላትገዛኝ ወራሽ ሆኜ ሳለሁ ርስት እንደሌለው የሐዘን የለቅሶ ቤቴን ልታደርግ ወገን ዘመድ ያጣ ባይተዋር ብቸኝ ብለህ አቤት ኢየሱስ መጣ በሰው አቆጣጠር ቢመስል የዘገየ እውነተኛ ዳኛ መገፋቴን አየ ጠላቴ ሆይ ስማ ወድቅ እነሳለሁ በጨለማ ብሄድ ጌታ ብርሃኔ ነው የጠራኝ እግዚአብሔር
አይጥልም አውቃለሁ እምቢ አልሰማ ያንተን ስብከት ውሸታም ነህ አባት ፈጣሪዬን ለኔ ልታማ ብዙ ኧረ እኔ የማምነው ይሄ ነው እግዚአብሔር ለኔ መልካም ነው እግዚአብሔር ለኔ የካሳ ዘመን የክብር ዘመን የሩጫ ዘመን የከፍታ ዘመን የጉብኝት ዘመን የካሳ ዘመን የክብር ዘመን የሩጫ ዘመን የቅባት ዘመን አለ ከፊቴ የካሳ ዘመን የክብር ዘመን አለ ከፊቴ ማነው አምሮ ሚናገር የካሳ ዘመን የክብር ዘመን አለ ከፊቴ ኦ ያ ያ ያ ያ ያ ያ ያ ያ ያ ያንተ በመሆኔ ኮራሁኝ እኔ እስቲ ተቀበሉ የኔ ደስ ይለኝ ደስ አለኝ የኔ ደስ ይለኝ ያንተ በመሆኔ ኮራሁኝ እኔ ያንተ የኮራ የለም እንደዚህ ቤት የኔ ደስ ይለኝ ደስ አለኝ ዋይ አይቻለሁ ላይ የኔ ኢየሱስ ብቻ እጄ በላይ ሁሉም ነገር ልካለው የኔ ኢየሱስ ብቻ አቻ የሌለው ወደላ አቻ የሌለው ያድናል ዋው ብቻ ኢየሱስ ቤቴ ካለ ሙሉ ነው ይበቃኛል እዚህ ጋር ፖዝ እናርገው የጌታ ህልውና በኃይል አለ በርግጠላችኋለሁ መንፈስ ቅዱስ ከኛ ጋር አለ አሜን መንፈስ ቅዱስ እሳት አለ እጆቻችሁን አንሱ ልባርካችሁ ጌታ ሆይ ዛሬ ምሽት የመጣው ቃል በዚህ ህዝብ ላይ በኢየሱስ ስም ፍሬያማ ይሁን የመንፈስ ቅዱስ እሳት ይቀጣጣል እቺን ቤተክርስቲያን በመንፈስ እሳትና በጸጋ ስጦታ ውስጥ በኢየሱስ ስም አጥለቅልቃት እግዚአብሔር አምላክ ሆይ ነገ ከነጎዲያ ያሉንን ጊዜያቶች እንድትባርክልን ፍቃድ ብቻ በመካከላችን እንዲሆን የታሰሩ እንዲፈቱ የታመሙ እንዲፈወሱ በኃይል ህዝብ እንዲታጠቅ በልዩ ቅባት እንዲነካ በኢየሱስ ስም እጸልያለሁ ጌታዬ መድኃኒቴ ሆይ ይሄንን ስላደረክ ደግሞም ስለምታደርግ አመሰግንሃለሁ በናዝሬቱ በኢየሱስ ክርስቶስ የስም ስልጣን አሜን